شايف الخدامه اللي 24 ساعه على التلفون. يعني شغل البيت تخليه وعلى التلفون. اقولها بنطلع تقول لي لا انا بقعد في البيت ما بروح عشان يوم اشوفها في الكاميرا فاتحه لايف وجالسه. لي مدام انا اكلم اهلي تروح تكلم عادي ساعتين ثلاثه ان شاء الله اكلمها. ترى اهلها هم بعيد عنها. بعد ما بحرمها من اهلها. بس انها تقعد لي على التيك توك ولا اللي تكلم لي حبيبها 24 ساعه سماعه في اذنها ولا سماعتين في اذنها واغاني. اللي يزعلني اكثر شيء في الخدامه اللي 24 ساعه على التلفون. يعني شغل البيت تخليه وعلى التلفون. ሰራተኛዬ ለኔም ሆነ ለልጆቼ በጣም ምቹ ነበረች። ከጊዜ በኋላ ግን ተቀየረች ይላል። ደርሶባት አይቻለሁ ማለት ነው። መዳም የለችም ብላችሁ ቤት ውስጥ ያልሆነ ነገር የምታደርጉቶች እባካችሁን ጥንቃቄ አድርጉ። አንዳንዴ ከስራ ስመለስ ምሳ ሁሉ ሳጨርስ ሳሰራ አገኛታለሁ። ለምን አልሰራሽም እንዴት አልጨረሽም እስካሁን ስላት አንዴ ውሃ ጠፍቶብኝ ነው አንዴ ከረብ ጠፍቶብኝ ነው ትለኛለች። ብቻ ምን የማይባል ነገር አለ። በተደጋጋሚ አስጠነቀቅኳት። እሷ ግን ከስተቷ መማር አልቻለችም። የባስ ብላ ሊብ ላይ ሆና የምትሰራው ምግብ ታሳያለች እንዳለ ማጥባሁንም ታሳያለች። እኔ ደግሞ ይሄን ነገር አልወደድኩትም ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ ከሸቃሊት ቻናል። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑላለሁ። ውድ ቤተሰቦቼ የዛሬ መልእክቴ በተለይ እንደኔ ኮንትራት ለሆናችሁ ቶቼ ስለሚጠቅማችሁ ቪዲዮን እስከመጨረሻ ተከታተሉት። ሁሌም እንደምለው የሆነ ችግር በራሳችን ላይ እስከሚደርስ መጠበቅ የለብንም። በእህቶቻችን ላይ እየደረሰ ባለው ነገር ልንማር ግድ ይለናል ብዬ አምናለሁ ማለት ነው። ምንድነው ካላችሁኝ ቀደም ሲል የመዳምን ንግግር ቀንጨብ አድርጌ አስደምጫችሁ ነበር። እንግዲህ ወይዘሮዋ እንደሰማችኋት ለዚህም ነው እኔ አረቦች ከማያስጠላኝ አንዱ ባህሪያቸው ነገሮችን ያከብዳሉ። አንዳንዴ ማለት ያን ነገር እኮ ትኩረት ሰጥቶ በተደጋጋሚ ላያደርጉት ይችላሉ፣ ግን ትንሽ እየጠፋት ሲያገኙ ያን ነገር ያባዙታል ማለት ነው። እና ይሄን ነገራቸውን በጣም ነው የምጠለው። እንደሰማችኋት ሰራተኛዬ 24 ሰዓት በሙሉ ስልክ ላይ ታተኩራለች ብላለች። እንደተናገረችው ከሆነ ሰራተኛዋን በጣም እንደምትወዳት ለሷም ሆነ ለልጆቿ ምቹ እንደነበረችም ተናግራለች። ከቤት ውስጥ ካሜራ እንዳለ ሰራተኛዋ ታውቃለች። ግን በድብቅ ካሜራ መዳሟ ስልኳ ጋር አገናኝታ እንደምትከታተላት በጭራሽ አታውቅም። እኔም አልነገርኳትም እንድታውቅም አልፈልግም ትላለች። አንዳንዴ ሰው የነገረኝ አስመስዬ እኔ ስወጣ እኮ አንቺ ስራ ሰሪም ሊብ ላይ ነው የምትዩ። ለምንድን ነው የምትሰሪው? ምግብም እንዲሁም ማጥባሁን ቤቴን ለሰዎች ታሳያለሽ። ይሄ ነገር ጥሩ አይደለም፣ እኔ አልወድም እና ባክሽን አታድርጊ ብያልኳት። እንዲህም ስላት ውሸት ነው ማን ነው እንደዚህ ያለች ስትለኝ ጓደኞቼ ሸራ አድርገውልኝ ነበር እላታለሁ ትላለች። ለብዙ ወራት በዚህ ሁኔታ ውስጥ ቀጠልነ፣ ግን ከስተቷ መታረም አልቻለችም። ይባስ ብሎ አንዳንዴ 24 ሰዓት በሙሉ ስልክ ላይ ስለምታተኩር ምግብ ሳሰራ ቤት ሳታጸዳ ከስራ እመለሳለሁ። ለምን ምግብ አልሰራሽም እንዴት እስካሁን አልጨረሽም ስላት አንዳንዴ ውሃ ሂዶብኝ ነው አንዳንዴ መብራት ጠፍቶብኝ ነው ትለኛለች። ብቻ ምን የማትለው አለ። ከዚያም ተደጋገመ። እኔ ግን ብዙ ጊዜ አስጠነቀቅኳት። ለልጆቼም ሆነ ለኔ ምቹ ነበረች። ሌላ ምንም አይነት የሚያጣላን የሚያጨቃጭቀን ነገር የለም። ስራዋን ወደ ኋላ እንዲጎትትባት ያደረገው ስልክ እንደሆነ አውቃለሁ። እባክሽን በስራ ሰዓት ስልክ አትጠቀሚ፣ ስራ ከጨረሽ በኋላ ግን እንደፈለግሽ ሆነሽ ማውራት ትችያለሽ ብያት ነበር። እሷ ግን 24 ሰዓት እሷና ስልኳ አይላቀቅም። ቲክቶክ ላይ ታፈጣለች። እሱ ብቻ አይደለም ከሀቢባዋ ጋር ወይንም ደግሞ ከባሏ ጋርም ታወራለች አለች። ብሎም ከቤተሰቦቿ ጋር ታወራለች። ቤተሰቦቿ ጋር ታወራ ችግር የለውም፣ ምክንያቱም ሩቅ ሀገር ነውና ያሉት። እኔ አልከለክላትም፣ ግን ለምን ይሄን ያክል 24 ሰዓት ስትል ታወራለች ማለት ነው። ሌላኛዋ አድማጯ እንዴት ነው አንድ ሰው 24 ሰዓት ስልክ የሚጠቀም ሊብ ላይ 3 ሰዓት እና 4 ሰዓት እንኳን ስንጠቀም በጣም ከባድ ነው ስትላት፣ በቃ ይሄ ነው በቃ የሰራተኞች ችግር አንድና አንድ ይሄ ብቻ ነው ያለችው። ከዛም ሁኔታው ከአቅሜ በላይ ሲሆንብኝ ሰራተኛዬ ሳታውቅ በድብቅ ትኬት ቆርጬ አሳፈርኳት።
በጣም ደነገጠች። ለምን ይሄን አደረግሽ ስትለኝ እኔ እስከ ዛሬ ድረስ እኮ በድብቅ ካሜራ እከታተልሽ ነበረ። ሊብ ላይ ነው ቁጭ ብለሽ የምትዩ ማናለሽ ስትይኝ ጓደኞቼ የምልሽ የውሸቴን ነበር ብዬም መለስኩላት። ሰራተኛዬ አሁንም ድረስ እኔን ትወደኛለች። አሁንም ልምጣ ትለኛለች። ምንም ስልክ አልጠቀም ትላለች። አይ እኔ አልፈልግም ሌላ ሰራተኛ አስመጥቻለሁ አልኳት። እሷም አሁን ላይ ሌላ ሀገር ሂዳ የሆነ ምንድነው ሱቅ ውስጥ ተቀጥራ እየሰራች እንደሆነ ነግራኛለች ትላለች። በጥቅሉ ምንላችሁ ፈልጌ ነው ውድ ሀገሬ ልጆች፣ መዳሜ የለችም ከቤት ወጥታለች ብላችሁ ያልሆነ ስራ የምትሰሩቶች ካላችሁ ይህ ነገር በጣም ስህተት ስለሆነ ከዚህ ስህተታችን ልንማር ይገባናል። ሲጀመር እኛ መፍራት ያለብን ፈጣሪያችን እንጂ እሷን አይደለም። ስራችን ከጨረስን በረፍት ሰዓታችን ስልክ የመጠቀም መብት አለን። ስራችሁን ጨርሳችሁ ምንም አይነት ስራ ቤት ውስጥ ሳይኖር አንዳንድ ሰዎች አንዳንድ አረቦች አይታችኋቸው ከሆነ እንዲሁም ብዙ ስራ ቀን ሙሉ ስትሰሩ ስትውሉ አይዋችሁም፣ ግን ስልክ ብድግ ስታደርጉ አይተዋችሁ የሚጣሩ ወይንም ደውሎ የሚያቋርጡ ሰዎች አሉ። በረፍት ሰዓታችሁ ለምን ስልክ ትጠቀማላችሁ ብላ የምትላችሁ ከሆነ እናንተ በስርዓት አስረዷት። ስራ ጨርሻለሁ፣ ማንም ዘመድ የለኝም፣ ስልኬ ነው ዘመዴ፣ ስለዚህ ለዚህ ነው የምጠቀመው በሉ። ግን እውነት እንነጋገር ከተባለ መዳም ወጣች አልወጣች የሚለው ላይ ሳይሆን ትኩረት ማድረግ ያለብን የተሰደርንበት አላማ፣ የተሰጠንን ኃላፊነት በአግባቡ ለመወጣት እኛ ስራችን መስራት አለብን ብዬ ነው የማምነው። እኔ ለምሳሌ ራሴን ልንገራችሁ። የእኔ ሰዎች ስራ የሚሄዱት እኔ እንደተኛው ነው። ገባችሁ? እኔ እንደተኛው ስራ ይሄዳሉ። ስለዚህ እነሱ እኔ እንደተኛው ሂደው እየሰሩ ለእኔ ደሞዝ እየከፈሉ እኔ ደግሞ የእነሱን ስራ እንዳልሆነ አድርጌ ሰርቼ ያን ደሞዝ ብቀበለው እውነት ለእኔ ይጠቅመኛል? አይጠቅመኝማ። ብራችን ቁም ነገር ላይ እንዲውል ጥሩ ነገር እንድንሰራበት በሐላል በሚገባው ስናገኘው ነው ጥሩ። ወላሂ እውነቴን ነው የምላችሁ። እነሱን ሳይሆን መፍራት ያለብን አላህን ፈርተን ስራችን በአግባቡ እንስራ። ግዴታችን የሆነውን የራሳችን ስራ ማለት ነው። ከዚያ ውጭ የሆነ ለማሽቃበጥ ምናምን እያላችሁ ራሳችሁና ጊዜያችሁን አትግደሉ። መብታችሁና ግዴታችሁን ካወቃችሁ ግን ግዴታችን የሆነውን ነገር ከስልካችን ቅድሚያ መስጠት ያለብን ለስራችን ነው። ምክንያቱም እኛ የመጣ ነው ልንሰራ እንጂ ስልክ ልንጎረጉር አይደለም። ሲጀመርም ስልኩንም ኢንተርኔትንም ያገኘ ነው እኮ በእነሱ ስራ ምክንያት ነው አይደል? ታዲያ ለምንድን ነው ቅድሚያ ለስራችን የማንሰጠው? እንግዲህ እንደሰማችኋት እሷ ሰራተኛዋን አሰፍራታለች። ያቺ ሰራተኛ ብዙ አላማ አላት። ገባችሁ? እህኔ ኢትዮጵያ ላይ ጀምሮ እያሰራች የነበረው ቤት ሊሆን ይችላል። በሰዓቱ ከእጇ ላይ ብር ላይኖራት ይችላል። ግን ከዚህ ሁሉ ያደረሳት የራሷ ቅሌት ነው። ቢያንስ መጠርጠር ነበረባት። ሰው ሸራ አድርጎልኝ ነው ያየሁሽ እንኳን ስትላት ቤት ውስጥ እኮ ካሜራ አለ፣ ከሷ ከስልኳ ጋር አገናኝታ እያየችኝ ይሆን እንዲህ ብላ ብትጠረጥር ጥሩ ነበር። ግን እንግዲህ ደግሞ አንድ ሰው ህልሆ ካለቀ ምንም ማድረግ ስለማይቻል በዚያ ሰበብም ሊሆን ይችላል። በእርግጥ እንዳልኳችሁ አረቦች ትንሽዬ ነገር ካገኙ እየጨማመሩ ያወራሉ። ያልኳችሁ ሀማም ውስጥ ገብታ 2 ሰዓት ትቀመጣለች አለች። ልትሰግድ ገብታ 2 ሰዓት ትቀመጣለች አለች። በእርግጥ እሷ ሀማም ውስጥ የምትቀመጠው እኔ ስጠራት ሀማም ነኝ ትላለች እንጂ ስልኳን ይዛ ሀማም ውስጥ ትቀመጣለች። ልሰግድ ነው ብላም ገብታ ስልኳን ይዛ ነው ቁጭ የምትል ብላለች። እውነት ለመናገር እንደዚህ የምናደርግ እህቶች ካላችሁ ጥፋቱ የእነሱ ሳይሆን የኛ ነው። አንዳንድ እህቶችን ሰምታችኋቸው ከሆነ 7 ዓመት 8 ዓመት የሰሩባት መዳሜ ተቀየረችብኝ ሲሉ እንሰማለን አይደል? ልታሳብለኝ ነው ይላሉ። ግን ዋናው የብደቱ መንስኤ ምንድነው? ከየት ነው? ለምሳሌ እኔ ብዙ ልጆች ነው ያለው ማታ እኔ ሊብ ላይ ያየዋቸው ልጆች ጧት ስነሳም ሊብ ላይ ያያቸዋለሁ እና ግርም ይለኛል። ቆየ መዳምን ስራ መቼ ሊሰሩት ነው ማለት አንድ ሰው ካልበላ ካልጠጣ እረፍት ካላደረገ ካልተኛ አይደለም የአረብን ስራ ያክል ትልቅ ነገር ይቅርና ራሳችን እንኳን መቆጣጠር ያቅተናል። እንደዚያ ሊብ ላይ ቁጭ ብለው አድረው እንኳን ጧት ስራ ገብቼ በዚህ ወደ ስራ ቢሉ ምን አይነት ስራ ነው የሚሰራ? ስራውስ እንዴት ነው የሚሰራ? እውነቴን ነው የምላችሁ። እንዳልኳችሁ ያቺ መዳማው ምንድን አለችው? ከስራ ስመለስ አንዳንዴ ምግብ ሳጨርስ አገኛታለሁ፣ ቤቱ ሳይጸዳ አገኛታለሁ። ከድሮ ካስለመደች ስራ ተቀየረችባት። ድሮ እንዲህ አልነበረችም ብላለች ማለት ነው። በፊት ለልጆቿም ለቤቷም በጣም ወሳኝ ጎበዝ ሰራተኛ እንደነበረች ተናግራለች። አሁንም ድረስ ቢሆን ሌላ ባህሪ ሌላ ነገር አላገኘውባትም። እኔና እሷን ያጣላን ስልክ ብቻና ብቻ ነው። ስለዚህ አንዲት ስራ የሄደች መዳም እሷ ከስራ ስትመለስ ቤቷ ሳጸዳ ስታገኘው፣ ምግብ ሳይሰራ ስታገኘው፣ ህፃናቶች ካሉ ለህፃናቶች ማድረግ ያለብንን እንክብካቤ ሳናደርግ ካገኘችን ያቺ መዳም ብትናገረን፣ ያቺ መዳም ብትጮህብን ምንድነው ጥፋቷ? መዳሟ ምንም። ምክንያቱም እሷም እኮ እየሰራች ነው ደሞዝ የምትከፍለን አይደለም። የቀጠረችን ያስቀምጠችን እንድንሰራላት ነው። ስለዚህ ውድ ሀገሬ ልጆች
ሁሌም ቢሆን በእነሱ መፍረድ ብቻ አግባብ ስላልሆነ ከመዳሞቻችሁ ጋር ብዙ ጊዜ የምትጋጩ እህቶች ካላችሁ ከነሱ ላይ ከመፍረድ ቆይ እስኪ ምን አጥፍቼ ነው ብላችሁ ራሳችሁን ፈትሹ። እውነቴን ነው የምላችሁ። አንዴ አጥፍታችሁ ከመዳማችሁ ጋር እንዳትግባቡ ያደረጋችሁን ነገር ድጋሚ አታድርጉት ማለት ነው። ደግሞ ለምሳሌ ተማሪ ያለባችሁ ልጆች ሁሌም ዩኒፎርም እንደምታጥቡ ካወቃችሁ ወይንም ደግሞ አንድ ህፃን ካለ ሁሌም ፓምፐርስ እንደምትቀይሩ ካወቃችሁ ግዴታ እነሱ አፋውተው እስከሚነግሯችሁ ድረስ መጠበቅ የለባችሁ። በቃ እናንተ ስራችን ነው ብላችሁ አውቃችሁ ማድረግ አለባችሁ። ወላይ እኔ ለምሳሌ ልንገራችሁ፣ ፖሊስ ልጅ አለች ማለት ነው። የፖሊሷ ሚሊታሪ ሁሌም ቢሆን አጥባለሁ፣ ሁሌም ቢሆን ተኩሳለሁ። በቃ በዚህ ሰዓት ወስጄ አስቀምጣለሁ ማለት ነው። በየቀኑ ግዴታ እሷ ጠቢልኝ አትለኝም። ለምን ትለኛለች? ምክንያቱም አንድ ይነግራኛለች፣ በዚያ መቀጠል አለብኝ። ሌላ ደግሞ አንዷ ልጅ ደግሞ ሁሌም በየቀኑ ለጧት ስራ ስተር ለምትለብሰው አባያ ተኩሳለሁ። ዛሬ የተለበሰው ነገ አይለበስም። እሷ በየቀኑ ትለኛለች አትለኝም። ያን ነገር ካላደረግኩ ቤት ውስጥ ብጥብጥ እንደሚነሳ ለምን አላደረግሽም ብለው እንደሚጮሁብኝ፣ ሲጮሁብኝ ደግሞ እኔም እንደምከፋ አውቃለሁ። ስለዚህ እንዲናገሩኝም ስለማልፈልግ ስራዬን አውቄ ቀድሜ ነው የሚሰራ ማለት ነው። ሌላኛው ደግሞ ለምሳሌ መዳሜ እስኪ ቤት ውስጥ ያለውን ነገር ልንገራችሁ። አንድ ፌርሙስ የሚቀርበው ከኛ ቤት 2 ቀን ነው። ዛሬ ያወጣሁት የሻይና የቡና ፌርሙስ ዛሬና ነገ እንጠቀምበታለሁ። ፍንጃሉም እንደዚሁ ከነገ ወዲያ ደግሞ ሌላ ቀየር። ያነ ፌርሙስ በወር ወይ በ2 ወሩ ይደርስበታል። እንዲሁም ደግሞ የመመገቢያ ሳህን ማንኪያ ማለት ነው በየ2 ቀኑ ይቀየራል። ዛሬ 2 ቀን የተጠቀምኩበትን ሳህን 3ኛ ቀን ካቀረብኩት ትናገረኛለች። ሌሽ ሳህን የለም ቤቴ ውስጥ ለምገዛው ለምንድን ነው ምናምን ትላለች፣ ትጮህብኛለች። ስጮህብኝ እኔ የሆነ ነገር ይሰማኛል። ስለዚህ እንድጮህብኝ ስለማልፈልግ ያን ነገር ቀድሜ አድርጋለሁ ማለት ነው። እና ውድ የሀገሬ ልጆች በዚህ አጋጣሚ ሁሌ የምትጨቃጨቁ ከሆነ እነሱ ላይ ብቻ ትኩረት ማድረጋችሁን ስታችሁ ራሳችሁን ፈትሹ ለማለት እወዳለሁ። እና ጥንቃቄ እናድርግ። እነሱን ሳይሆን መፍራት ያለብን አላህን ፈርተን ኃላፊነታችን በአግባቡ ለመወጣት እንስራላለሁ። ስለተከታተላችሁኝም ከልብ አመሰግናለሁ። ቪዲዮ የሚጠቅም ከሆነ ሸር አድርጉላችሁ ለጓደኞቻችሁ። እንዳልኳችሁ እሷ ድብቅ ካሜራው ነው እሷን ጉድ ያደረጋት ድብቅ ካሜራ እንደምትጠቀም ስላላወቀች ብላለች። እኛ ከካሜራው ጉዳይ የለንም። እውነቴን ነው የምላችሁ። ጉዳያችን መፍራትም ሆነ ምን ማለት ያለብን መፍራት ያለብን አንድ አላህን ነው። ማክበር ደግሞ ያለብን ካሜራውን ሳይሆን ስራችን ነው ብዬ ነው የማምነው። ቪዲዮ